ዓለም አቀፍ የመገናኛ ብዙሃንን በከፍተኛ ሁኔታ እያነጋገረ የሚገኘው አስደንጋጩ የስደተኞች ማዕበል እንዴት ሊፈጠር ቻለ? እስካሁን ቢያንስ 15 ስደተኞች ባህሩን ሲያቋርጡ ሰጥመው እንደሞቱ ተዘግቧል። በሺዎች የሚቆጠሩ ስደተኞች ከሞሮኮ ወደ ስፔን ግዛት ወደ ሆነችው ሴኡታ ለማቋረጥ በሞከሩበት ወቅት ከፍተኛ ቁጥር ያለው ስደተኞችን በማስተናገዷ ምክንያት በተፈጠረ ግርግር የሰው ሕይወት ከማለፉም ባሻገር ከድንበር ተቆጣጣሪዎች አቅም በላይ መሆኑ ተገልጿል። Mass border crossing took place on Thursday at Spain's North African city of Ceuta. According to Spain's public broadcaster, between 2,000 and 3,000 people made the crossing from Spain ጦር አካባቢው የሲቪል ዘቡን አቅም አማቶ እንዲጠቀም ቢጠይቅም ሁኔታው ግን ከቁጥጥር ውጭ ወጥቷል ነው የተባለው። የሲዩታ አስተዳደር ሐሙስ ዕለት እንዳስታወቀው ባለፉት 10 ቀናት ከ2000 እስከ 3000 የሚሆኑ ስደተኞች ወደ ግዛቲቱ አቋርጠው ገብተዋል ብሏል። ከስደተኞቹ መካከል የተወሰኑት የስፔንን ግዛት በረገጡበት ሰዓት ስፔን ለዘላለም ትኑር በማለት ደስታቸውን ሲገልጹ ታይተዋል። የስፔን የሀገር ውስጥ ጉዳይ ሚኒስትር ሀገሪቱ ብሔራዊ የአስቸኳይ ጊዜ አዋጅ ማወጅ ያስፈልጋታል የሚለውን የምዕራባውያን ሀገራት ግፊት ውድቅ ያደረጉ ሲሆን እንዲህ አይነቱ እርምጃ የስደተኞችን ቀውስ አይገታም ብለዋል። በዚህ ምትክ በርካታ ወታደሮችን ወደ ድንበር አቅራቢያ እንደሚያሰማሩ ገልጸው ፍልሰቱን ለመቆጣጠር ከጎረቤት ሀገር ሞሮኮ ጋር በቅርበት እየሰሩ መሆናቸውን ገልጸዋል። وصلنا هنا الحمد لله